Salam. Hello guys, it's Jovan and you know what time it is? Wait a minute. Who are you? ሁላችንም ማስመሳዎች ሁላችንም እዚህ ጋር ያለነው ውስጣችን አሯል Wow! Beautiful! እንደው ብርድ ስለኛል ሰማው የምን ኮሮና የናሽ አንቺ ሰዎች ነው ፎሎ ማድረግ Let's go. ንዳው ወዴት ልንዳው? እሱን እየሄድን እንነግራለን። ወደ ኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ። አረ ወንድም ወደቀኝ አንድሽ እንዳትጠቅ ካሲኖው ጋር ነው ማጋጨው እንዳትጠቅ ዝም አትንካኝ አስቲ ጨንግደው ይኸው እስቲ እሱን ይቅርታ ብለህ ሀቃ ነው ይቅርታ እንካ ሀቃ ነው በዚህ ይኸው አያሌ ሁሉም ነገር መፍትሄ አለው እንደዚህ መቃናት ይችላል በዳሁን ነው እንዴ ችግር የለውም ዝም ብለህ አስገባው እንዴት ዋልሽ አረጋሽ? ሰላም ነው። ልጅሽ አረብ ሀገር ከሄደች በኋላ መሬት አይንካይ ብለሻል ነበር እንዴ? ምን ልትሰሪ መጣሽ? ማህበራዊ ኑሮ ምናምን ትተሻል ነበር እንዴ? የሆነ ነገር ላስቸግርሽ ነበር የመጣሁትና። አዎ ያቺ ነቀዝ ልጅሽ ደህና ናት? ምን ትሆናለሽ? እሺ ምን ሆነሽ ነበር? እንደው ታች ሰፈር የሆነች ልጅዋ የመተችባታለች አይደል? አዎ ታች ያቺ ምስኪና እሷ። አዎ ምን ያንቺን አርጓት ነበር? እሷን አስተዛዝናለሁ ብዬ ክክ ገዛው ከሱ። ክክ ገዛሽ? ከሱቅ። እሺ አፈር ብቻ አፈር ብቻ ምስልሽ እንዳለ አፈር ሆነብሽ። መፈልገሽ ነው ታዲያ። እስኪ ላስቸግርሽ ነበር እንደው ትንሽ ብቻ። ያቺ አረብ ሀገር ያለች ያቺ ቡዳ ልጅሽ አትልክልሽም እንዴ? መሬታዊን ካህን እያልሽ ባንክ ጋር ስትሰለፊያ ነበር። አሁን እኛ ቤት መጣ በደር በመደር ማህበራዊ ኑሮ ነው የመሰለ ነገር። አረጋሽ ታይ እላፊ ቃል ቀሚስ ነው የነበርሽው። ሹገር ማሚ ሆንሽ እንዴ? ታረጋሽ እላፊ ቃል አትነጋገር። አዎ የአረብ ሀገር ግመል ይልክልሽና ያንቺ እና የለ እስኪ አታፈንጂ በሬ ላይ ለማትቆይ ብዙ እንዴ አንተን አንድ የምፈልገው የት ሄደ ነው? በአከ ማሳጅ ቤት ነበርኩ። ሰውነቴን በጣም ከብዶኝ ነበር። አሁን እንዴት እንደቀለለኝ ልነግራችሁ። አንተ ግን ማሳጅ ቤት መሄድ በጣም እያበዛ ነው። በየቀኑ ነው እንዴ ሰውነትን የምትታሸው? ያሻሉ እንዴ? ያው እንደነገርኩ ዶክተር ህመሙ የጀመረኝ 4 ቀን ሆኖታል። በጣም ሲያመኝ ጊዜ ነው አንተ ጋር የመጣሁት። ኦኬ በጣም ጥሩ። ስለዚህ ምርመራውን መጀመር እንችላለን ማለት ነው። እሺ ሁለቱንም ጡቶችሽን መንካት ትችላለህ? እግሬን እኮ ነው ያመመኝ። አንዱንም ሰላም ነው ዶክተር? ወይ ሆዴን አሞኝ ነበር ለመታክ። ኦኬ ስም ማን ነው? አሮን አሮን ይታገሱ ነው። እሺ አይ በዚህ ሽብልቃት ስምህን ይዘና ነፂ የሆነ ነገር ልነግርሽ ብዬ እኮ አይ ማለቴ ኑሮ ምናምን ተመችቶሻል? ሁሌ ግን ቆንጆ እንደሆንሽ ልነግርሽና ማለት ነው። ኧረ እኮ በቃ እንደማፈቅርሽ ልነግርሽ እኮ ነው። ኧረ በቃ ተይው እና ሳቢ ነገር ተመቻችኛ። ብሩኬላ ስማ ማን ነው? ያቺ ላጭ የመሰለችው ጀለሰነች የመጣችሁ። እራኡ እበት ከመምሰል ይሻላል። ቤት የለም በላት። አንተ ሰማሃለው እኮ። አልሰማሽም አሉ። ይኸውልሽ የጓደኛዬን ልብ ከፍ ዝቅ እያልክሽ ጢባጢቤ ከምትጮቺበት በዚህች ኳስ ምናምን ግዢና ተጮቺ። አውርተህ ሞተሃል። ብሩክ ነው አትወጣም?
እንደወጣ ከፈለግሽ ርብቃን ሂጂና ይቅርታ ጠይቀሽ ከእንደገና ከኔ ጋር ዴት እንድትወጣ ሳምነሽ ነይ። ከቀናት በኋላ በናፍቆቴ ቅጥል ብለህ ራስ ትለምነኛለሽ። ናፍቆትሽ መቼም አንቺ ከምታቃጥኝ በላይ ሊያቃጥለኝ አይችልም። ዘርበይ በእናትሽ። አንተ እንዴት ነው የጠገብከው ግን? ከኔ ጋር ብትሆኚ ኖሮ አሳይሽ ነበር እንዴት እንደሚጠገብ። ለመጀመሪያ ጊዜ ሲያስተዋውቀን በጣም ከመቆርፈዴ የተነሳ ማለት ነው ሱሰኛ ለመሆንን ሲነግረኝ በጣም ነበር የገረመኝ። አንቺ ስርዓት ያዢ። አንተ ከዚች ጋር ምን አዳረቀ? ፊቷ ላይ በሩን ዝጋባት። እንዴት እንደበቃችኝ ብታውቅ። ምን ትመስላለች እንዴ? ቆይ አንተ ተዘረረች። ወይኔ ጉዴ! አንተ ምን ሆና ነው? እኔ ምን አውቃለሁ? ለማንኛውም ብሬ ልውሰድ ሳትነሳ። አንተ ምንድን ነው ቆመ የምታፈጠው? ውሃ ቅዳላት። ኡፍ አንቺ እንዴት ክው እንዳልኩ። አሁን እንዴት ነሽ በእናትሽ? ቦይ ታሪኩን እናዳምጥ። በእውነቱ ፈጣሪን የሚፈራ ፈጣሪ የባረከው ምስጉን ጸባይ ያለው ሱስና መጠጥ ባለበት ዞሮ ማያቅ የተባረከ ልጅ ነበር። ይቅርታ፣ ማን የሞተው? ቀብር ተሳስቼ ይሆን እንዴ? እንኳን ደስ አለሽ፣ ወንድ ልጅ ነው የወለድሽው። አመሰግናለሁ። እስኪ ሊው ይሄው እና እስኪ እና ምንድን ነው ደረሰኝ ነው ልጅስ ስትከፊ ይሰጥሻል። አንተ ዛሬም ስልክ ላይ ነህ? ቆይ ምን እያደረክ ነው? እኔ እንዳንተ ስራ ፈት መሰልኩ እንዴ? ይኸውልህ እኔ ኔክስት ሉዶ ላይ ማለት ነው እየተዝናናሁ ብር እየሰራሁ ነው። እሺ አንተ ምን እያደረክ ነው? ሚስትህን እንደውም ደወለች። መጣሁ ያ ጀዝባው ባልሽ ጋር ነኝ። ተይ እንጂ እንደሱማ አይባልም። ምንም ቢሆን እኮ ባልሽ ነው። I'm here to tell you right now, we don't care. Let me tell you, we don't care. ይሄንን ለምግብ ትጋብዘኛለህ ብዬ አላሰብኩም ነበር። እቺ ምን አላት? 4 በርገርና 2 ፒዛ ብቻ እኮ ነው። ደግሞ እኮ እንዳልቀመስክም ሁሉንም ነኝ የበላሁት። አንቺስ በይ ማየት በራሱ ያጠግበኛል። እሺ ምን ነግርሽ ነገር አለ ብላ አይደል እዚህ የቀጠርከኝ? ምንድነው? ይኸውልሽ ቤዛ፣ እኔ ካየሁሽ ቀን ጀምሮ እሺ ፍቅረኛሞቹ ሂሳባችሁ ደርሷል። ባክ ፍቅረኛ አይደለም እንደ ወንድሜ ነው ማለት። ሻያችሁ ስንት ነው? 25 ብር ጌታዬ። ሻያችሁ በጣም አሪፍ ሻይ ነው የተጠቀምኩት። ሰላም ነው ወይ? ጸጉር ነሽ እንዴ? ማለት ሳያት አበጠራት እያለኝ ነው። እማዬ ሽንት ቤት ልገባ ነው። አልፎ አልፎ ደግሞ ደውልልን። እሺ እሺ ደውላለሁ። ፓወር ባንክ ምናምን ይዘሃል? አዎ ይዣለሁ። አክስት ደግሞ ስራ በዝቶብኝ ያልመጣሁት በሰላም ያገናኝን ብለሃለች። አዎ ደግሞ ውስጥ ብቸኝነት ከተሰማህ ደውልልን አደራ። አራት አካብዱ ቶሎ እኮ ነው የምወጣው። ማ አንተ? አረ ምን አይነት ጫማ ነው እዚህ ጋር? በስመ አብ እግር እንዳውጋ ከዚህ ጋር አንሱት። የማ ጆሮ መቀርቆረ ቀንድ ነው እንዴ? የማ ሰላም ነሽ? ኮርኩርበታ የልጅ መጋኛ አሺ ኧረ አንተ አሁን በልሜ እኮ ነው ታውቃለህ። ሲኦል ተፈርዶብኝ ሊያስገቡኝ ሲሉ ሲኦል ሞልቷል። ኧረ በቃ ሄድስ በቃ ገነት ይግባ ሲባል ማለት ነው የሆነ ጀለሴ ብቅ ብሎ ኧረ እንጠጋጋለን አላለም። ደግሞ ማቁ ይመስ ኧረ አስተኙን ተው እንዴ